በዚህ ማይክሮቺፕ ስራ ላይ ኃላፊነት የነበረው ፕሮጀክቱን መምራት ነበር። ይሄ ማይክሮቺፕ ምን እንደሚመስል ወይም ዲዛይን ማድረግ ጀመረ። We began to work on the design of a microchip. ባለቀም ጊዜው ውፍረቱ 0.75 ሚሜ ነበር። ርዝመቱ ደግሞ 7 ሚሜ። ይሄ ማለት የሩዝን 1/4ኛ ማለት ነው። It was the size of 1/4 of a grain of rice. Again, I want to say that I was not a Christian and there were no Christians there. እኔ ክርስቲያን አልነበርኩም። እናም እዛ ከኔ ጋር ሲሰሩ የነበሩት ውስጥ አንድ እንኳን ክርስቲያን አልነበረም። እናም ሲያናግሩን ይሄ ማይክሮቺፕ ኃይል ማለትም ባትሪ የሚያገኝበትና ሲግናል የሚያወጣበት ወይም መረጃ የሚሰጥበት መንገድ ኖሮ እንደሚገባ ነገሩን። እናም ደግሞ ለባትሪ ሊቲየም መጠቀም እንዳለበት። ሊቲየምን በብዙ ነገር ላይ የምንጠቀመው ለሪሞቶች፣ ለእጅ ሰዓቶችና ለተለያዩ ነገሮች። I designed into this microchip a little charging circuit that would charge that. እናም ዲዛይን ሳደርግ በዚህ ማይክሮቺፕ ላይ ትንሽ ሰርኪት ሰራውለት ቻርጅ እንዲያደርገው። If you'll bear with me 1 minute, you'll see what God has laid out about this microchip. አሁን የምላችሁ ብዙ የሳይንስ ቃላቶችና ንግግሮች ነው ይመስላችሁ፣ ግን ከአንድ ደቂቃ በኋላ እግዚአብሔር ስለ ማይክሮቺፕ አጋልጦና በይፋ ያስቀመጠውን በግልጽ ታያላችሁ። ይሄ ማይክሮቺፕ ቻርጅ ማድረግ እንዳለብን ሳውቅ ሰውነታችን ውስጥ ቴምፕሬቸር ቶሎ የሚቀየርበት ቦታ መፈለግ ጀመርኩኝ። ቴምፕሬቸር ሲቀያየር በዛ ዲዛይን ባደረኩት ሰርኪት በኩል አልፎ ይሄን ማይክሮቺፕ ቻርጅ እንዲያደርገው። እናም ከዛ በኋላ ህዝቡ በከፈለው ቀረጥ ገንዘብ $1 ሚሊዮን ይሄንን ቦታ መፈለግ ጀመርን። We began to investigate and find out where in the body does the temperature change the most rapidly. We spent over $1 million in taxpayer money, and when the results came back, እናም ውጤቱ ሲመጣ ጥናቱ ብዙ መረጃዎች ማለት ኢንፎርሜሽን ስለነበሩት በሶስት ቡድን ተከፋፍለን ማየት ጀመርን። እናም ሶስታችንን ቡድኖች ያገኘነው መረጃ ይዘን አንድ ላይ ተሰባሰበን። እናም ከሰውነት ክፍሎች ውስጥ ሁለት ቦታ ነበረ ለዚህ ማይክሮቺፕ ጥሩ ቦታ ተብሎ የተመረጠው። One was just below the hairline on the forehead. አንደኛው ቦታ ከፀጉራችን ትንሽ ወረድ ብሎ ግንባር ላይ ነበረ። ሁሉም እናቶች ግንባርን በመንካት ነው የልጆቻቸውን ቴምፕሬቸር የሚያዩት። $1 ሚሊዮን ለነሱ መክፈል ይሻል ነበረ። የትኛውም እናት ልጇን ጉልበት ላይ ነክታ ቴምፕሬቸር አታውቅም። ሁሌም ግንባር ላይ ነው። The other place was the hand, the right hand preferred. Because most people are right-handed. ሁለተኛው ደግሞ እጅ ነው። ቀኝ እጅ ደግሞ የበለጠ ይመረጣል፣ ምክንያቱም ከግራ ይልቅ አብዛኛው ሰዎች ቀኝ እጃቸውን የሚጠቀሙት። ይሄ ነገር እኔንም ሆነ ከኔ ጋር ሲሰሩ የነበሩትን ሰዎች ግድ አላላቸውም። እናም እጅ ጥሩ ቦታ ነው ብለን ወሰንን፣ ምክንያቱም ግንባር ላይ ማንም መውሰድ አይፈልግም ብለን ስላሰብን። ዲዛይን ስራውና ሁሉ ነገሩ አለቀ። ማይክሮቺፑ ተሰርቶ አለቀ። እንደውም አሁን የዲስከቨሪ ፕሬዘንቴሽን ላይ እየታየን ያለው የወሰዱት ሰዎች አሉ። እውነት ነው፣ ወደ በኋላ የሚመጣ ነገር አይደለም። There are people who have received it already. It is real. It's not something that's coming way down the road. They gave me a Bible. They told me not to read the book of Revelation. መጽሐፍ ቅዱስን ሰጥተውኝ ነበር። እናም መጽሐፈ ራእይን እንዳላነብ ነገሩኝ። መጽሐፈ ራእይ ለመረዳት ከባድ ነው አሉኝ። እኔም ሳላነብ ቀረሁኝ። መጽሐፈ ራእይን ሳላነብ ለረጅም ጊዜ ቆየሁኝ። ግን አንድ ቀን መጽሐፈ ራእይ ምዕራፍ 13 ከቁጥር 16 ላይ መጣሁኝ። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ያየሁትን አልወደድኩትም። እናም ምልክት የሚለውን ቃል ለማየት መጽሐፍ ቅዱስ ሲጻፍ የተጻፈበትን ቋንቋ በመጠቀም ቃሉን ማጥናት ጀመርኩኝ። እናም ዮሐንስ ራእይ ምልክት የሚለውን ቃል ለሶስት ነገሮች ይጠቀመዋል: ቸራግማ፣ ቸራክተር እና ቸረክስ። እናም እነዚህን ቃላቶች ሳጠናቸው ስለ ማከክ መብሳት አወሩ። እኔም እግዚአብሔር ሆይ ይሄ አይደለም፣ ይህን አልፈጠርንም አልኩት። እሱም ሂድና 666 የሚለው ቃል ይዋለኝ። ቃሉም ቺግዛስቲግማ ይባላል። ይሄ 66 የሚለው ቁጥር ቺግዛስቲግማ ተብሎ ነው የሚጠራው። ግሪከኛውም ቃል የሚለው ወደ 47 42 እንደ መስቀል መሄድ ማለት ነው። የዚህ ቃል ግማሹ ትርጉሙ ደግሞ የሚለው ስቴትዞ ነው። እናም ይሄ ማለት ለማንነት መለያ ምክንያት ተደርጎ መውጋትና መለየት ማለት ነው። በእንግሊዘኛ ኢንሴስ ይባላል። And when I looked at what it says stizo, i.e. to stick, to prick, a mark incised,
or punched into for recognition of ownership. I thought about the little injection tool. The end of it is called an incisor. I began to weep and I began to cry and I said, "Oh God, what have we done?" ይሄ 6 ማይክሮቺፕ ሰውነት ውስጥ እንዲገባ የሚደረግበት መርፌ ኢንሴስ ነው የሚባለው። ይህንን ያወኩ ጊዜ ማልቀስ ነው የጀመርኩት። እናም እንዲህ ነበር ያልኩት፣ ኦ ጌታ ሆይ ምንድን ያደረግነው? ማመን አልቻልኩም። ይሄኛ የፈጠነው ነገር መጽሐፍ ቅዱስ ላይ ካለው ጋር አብሮ መሄዱ። እኔም ከእግዚአብሔር መሮጥ ጀመርኩኝ። ይሄ ነገር ለማስተሰረይ የሚችለውን ሁሉ አደረግኩኝ to atone for this. But I want to tell you something, as God is my witness here tonight, this got in the way. ይሄው እግዚአብሔር ምስክሬ ነው። እኔ ዛሬ የሆነ ነገር ልነግራችሁ ፈልጋለሁ። ይሄ ነገር ጣልቃ ገባ፣ ገንዘብ ጣልቃ ገባ። ቆንጆ ቤት ነበረኝ፣ ሐይቅን በመስኮቴ እያየው የምኖርበት የምፈልገው ነገር ሁሉ ነበረኝ። ግን እኔ ሮጥኩኝ በገንዘቡ ምክንያት። $250,000 ለጥናት ሥራ ገንዘብ የመውሰድ አቅሜ እውነታውን ከመናገር አስቆመኝ። My ability to go and get $250,000 in research money took me away from telling the message. ለብዙ ዓመታት ሮጥኩኝ። ልነግራችሁ የምፈልገው ነገር ይሄ ነገር እውነት ነው። ማይክሮቺፕ እውነት ነው። ክሬዲት ካርዶች በደንብ እየሰሩ አይደለም። ሰዎች አስመስለው ሊያታልሉ ይችላሉ። አዲሱ ስማርት ካርድም ቢሆን ሰዎች አስመስለውት ሊያታልሉ ይችላሉ። ሊሰረቁ ይችላሉ። ሊጠፉ ይችላሉ። የተለያዩ ብዙ ነገሮች ካርዶች ላይ ሊፈጠሩ ይችላሉ። ግን እጃችሁን ልታጡ አትችሉም። እናም በቅርብ ጊዜ ውስጥ ወደዚህ ይመጣሉ። እንደ ክርስቲያን ልንገራችሁ፣ ይሄን ነገር መውሰድ አትችሉም። Very quickly they're going to move to this being in the hand. And I tell you as a Christian, you cannot take this. ማንም የፈለገውን ቢል የእግዚአብሔር ቃል የሚለው በፍጹም መውሰድ አትችሉም ነው። የፈለጉትን ብለው እንድትወስዱ ቢነግሯችሁ መውሰድ አትችሉም ነው የሚለው። In Revelation 14 verse 9, ዮሐንስ ራእይ ምዕራፍ 14 ከቁጥር 9 እስከ 11 እንዲህ ይላል። ሦስተኛም መልአክ ተከተላቸው በታላቅ ድምፅ እንዲህ እያለ፣ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የሥቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት ዕረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግሥታቸው በዚህ ነው። here is the patience of the saints. Here are they that keep the commandments of God and the faith of Jesus. It's very simple. God's word says do not take it. ግልጽና ቀላል ነው። የእግዚአብሔር ቃል እንዳትወስዱት ነው የሚለው። 15,000 የሚያህሉ ሰዎች ይሄ ማይክሮቺፕ መለያ ምልክት ወስደው ነው ያሉት። የተለያዩ ኩባንያዎች ከፍተኛ ሰራተኞቻቸውን እንዲወስዱ በማድረግ እየለዩዋቸው ነው። እንደዚህ አይነት ነገሮች ዙሪያችን ያሉት። ስለ አዲሱ ዓለም አቀፍ አገዛዝ ስነ ስርዓት ሳይንስ እናወራለን። ግን እግዚአብሔር ዛሬ የሆነ ያለውን በቃሉ ላይ በግልጽ አድርጎ አስቀምጦ ነው ያለው። ሰይጣን አንድ ዓለም አቀፍ አገዛዝ ስነ ስርዓት የሚፈልገው ከወደቀበት ጊዜ ጀምሮ ዓለም አቀፍ አገዛዝ ስነ ስርዓት ነው እፈልጋለሁ ያለው። እግዚአብሔርን መተካት ነው የሚፈልገው። Satan desires to have a one world government. From the time he fell, he said, I want a one world government. He wants to replace God. እናም አሁን እያየን ያለነው በሰዎች የተቀመጠ መንግስት ወደ ዓለም አቀፍ አገዛዝ ስነ ስርዓት እየሄደን ያለው። የመጨረሻው ዘመን ምልክቶች በዙሪያችን ያሉት። The signs of the times are all around us.